በዚህ የክረምት ወቅት ለልጆቻችሁ ማድረግ የሚገባችሁ 10 ዋና ዋና ጠቃሚ ነገሮችን እነግራችኋለሁ። ሰላም ዶክተር ሃይሜ ነኝ። ዛሬ እንግዲህ ጠቃሚ ቪዲዮ ነው ይዤላችሁ የመጣሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። ያው እንግዲህ ክረምት እንደመሆኑ መጠን ልጆቻችን በተለይ ከትምህርት ቤት መልስ በጣም አስደሳችና ማራኪ ጊዜን ማሳለፍ ይፈልጋሉ። ስለዚህ ዛሬ ዋና ዋና 10 ልምዶችን ወይም ደግሞ 10 ክህሎቶችን ማድረግ ያለባችሁን ነገሮች እነግራችኋለሁ። የመጀመሪያው ክህሎት ማድረግ ያለባችሁ ልጆች በትርፍ ጊዜያቸው ማድረግ ያለባቸው ማለት ነው የተለያዩ ፈጠራ ነክ ድርጊቶችን እንዲያደርጉ ማድረግ። ለምሳሌ የስዕል፣ የቅርጻ ቅርጽ ሊሆን ይችላል። ሌሎችም አይነት ፈጠራዎችን እንዲማሩ እንዲያውቁ ማድረግ በክረምት ወቅት ልታደርጉት የሚችሉት አንድ የሚገባ ነገር ነው ማለት ነው። ሌላኛው ለልጆቻችሁ ማድረግ የምትችሉት ደግሞ ከነዚህ ከፈጠራዎች በተጨማሪ ሁለተኛውና ወሳኙ ነገር ማለት ነው የሙዚቃ ክህሎታቸውን እንዲያዳብሩ ማድረግ ነው። ምናልባት ልጆች ከትምህርት ቤት በተጨማሪ በትርፍ ጊዜያቸው እነዚህን ክህሎቶች ቢያዳብሩ ወደፊት ትልቅ ሙዚቀኛ ሊሆኑ ይችላሉ፣ ዳንሰኛ ሊሆኑ ይችላሉ፣ ወይም ደግሞ የግጥምና የዜማ ደራሲ ሊሆኑ ይችላሉ። ስለዚህ በክረምት ወቅት እናንተ እነዚህ ነገሮች በማድረግ ሌላ የተለየ የተደበቀ ችሎታቸውን እንዲያዳብሩ ማድረግ ትችላላችሁ ማለት ነው። ሌላ ሶስተኛ ማድረግ ያለባችሁ ነገር ደግሞ የኮምፒውተርና የኢንተርኔት ስኪላቸውን እንዲያዳብሩ ማድረግ ነው። ይህ ሲባል ግን በተመጠነ ሰዓት በተመጠነ ጊዜ አስፈላጊ የሆነ ጊዜ ወስዶ ልጆቹ በቂ የሆነ የኮምፒውተር ስኪል ለምሳሌ የማይክሮሶፍት ኦፊስ፣ የግራፊክ ዲዛይን፣ የቪዲዮ ኤዲቲንግ ወይ ደግሞ የኦዲዮ ሌሎችም አይነት ስኪሎቹን እንዲለምዱ ብታደርጉ ሌላ ተጨማሪ ክህሎት እንዲያዳብሩ ማድረግ ትችላላችሁ ማለት ነው። ሌላ አራተኛው ልጆች እንዲያዳብሩት ማድረግ ያለባችሁ ክህሎት የማንበብ ክህሎት ነው። ልጆች ሁልጊዜም ቢሆን ደስተኛና ንቁ ሆነው እንዲቀጥሉ ወይም ደግሞ በአእምሯቸው የበለጸጉ እንዲሆኑ ከፈለጋችሁ ሁልጊዜም ቢሆን በጨዋታ እንዲያሳልፉ መቻል የለባችሁም፣ ወይም ደግሞ በጨዋታ ብቻ እንዲያሳልፉ ማድረግ መቻል የለባችሁም። ስለዚህ ቢያንስ በቀን ውስጥ እናንተ አብራችሁ እየተከታተላችሁ ጨዋታቸው ተጨማሪ መጽሐፍትን እንዲያነቡ ብታደርጉ ልጆቹ በአእምሯቸው እንዲዳብሩ፣ አካባቢያቸውን እንዲያውቁ፣ ስለ ዓለም ታሪክ፣ ስለ ዓለም ነገር እንዲረዱ ያስችላቸዋል ማለት ነው። አራተኛው ለልጆቻችሁ በጣም ወሳኝ ነገር በክረምት ልታደርጉት የሚገባው ነገር ጋርደኒንግ ወይም ደግሞ የአትክልቶች መትከል፣ መንከባከብ፣ ማጠጣት እነዚህን የመሳሰሉት ይሆናል። ይህም ደግሞ ልጆቹ ከማህበራዊ እንቅስቃሴያቸው በተለየ አካባቢያቸውን እንዲያውቁ እንደዚሁም ደግሞ ለእጽዋት የተለየ ፍቅር እንዲኖራቸው አካባቢያቸውን እንዲወዱ እንዲንከባከቡና ወደፊትም ምናልባትም በተፈጥሮ ጥበቃ ሂደት ውስጥ የራሳቸውን ጉልህ ሚና እንዲወጡ ሊያደርግላቸው ይችላል። ስለዚህ ሌላኛው የምታደርጉት ነገር አንደኛው ይሄ ነው ማለት ነው። ሌላ አምስተኛ ለልጆች ልታደርጉላቸው የሚገባ ነገር ምንድን ነው? የሪክሬሽን የሆኑ ወይም ደግሞ መዝናኛ ነገሮችን እንዲያደርጉ ማድረግ ነው። ለምሳሌ ሃይኪንግ ማድረግ፣ ወደ ተለያዩ ቦታዎች ይዞ በመሄድ በጫካ ውስጥ ያሉትን እንስሳትን፣ በጫካ ውስጥ ያሉትን አካባቢዎችን፣ አዳዲስ ተፈጥሮዎችን ኤክስፕሎር እንዲያደርጉ ማድረግ ማለት ነው። ይሄም ወደፊት ሲያድጉ አካባቢዎችን እንዲያውቁ በተለይም ደግሞ ኤክስፕሎር እንዲያደርጉ እንደዚሁም ደግሞ ትራቭል በሚያደርጉበት ሰዓት የተለየ ስሜት እንዳይሰማቸው በተለይም ደግሞ ለየት ያለ ያልሆነ ስሜት እንዳይሰማቸው የመላመድ ስሜት እንዲሰማቸው ያደርጋል ማለት ነው። ሌላ ለልጆቻችሁ ልታደርጉት የሚገባ ስድስተኛው መልካም ተግባር ወይም ደግሞ ስኪል ደግሞ ምንድን ነው ማለት ነው? ይህ ስፖርታዊ እንቅስቃሴዎችን ማለማመድ ነው። ይህ የስፖርታዊ እንቅስቃሴ ስንል እንግዲህ ለምሳሌ የሳይክል መንዳት ሊሆን ይችላል፣ የእግር ኳስ ጨዋታ ሊሆን ይችላል፣ እንደዚሁም ደግሞ ለየትኛውም አይነት የቴኳንዶ ስፖርት ሊሆን ይችላል፣ ወይም ደግሞ የጂምናስቲክ ስፖርት ሊሆን ይችላል። ብቻ በልጆቹ ፍላጎትና ፍቅር ላይ የተመሰረተ ማንኛውም አይነት የስፖርት እንቅስቃሴ እንዲለምዱ ማድረግ ትችላላችሁ። ሰባተኛው እና በጣም ወሳኙ ስኪል ደግሞ ልጆች የተለየ ቋንቋ እንዲኖራቸው እድሉን ማመቻቸት ነው። ለምሳሌ በትምህርት ቤታቸው መደበኛ የእንግሊዘኛ ቋንቋ፣ የአማርኛ ቋንቋ ወይም ሌሎች ቋንቋዎች የሚሰጧቸው ከሆነ ይህን ቋንቋ የሚያዳብሩበት ኮሚኒኬቲቭ ወይም ደግሞ ኮሚኒኬሽን እንግሊሽ ሊሆን ይችላል። አለዛም ደግሞ ሌሎች ተጨማሪ ቋንቋዎች ለስራ የሚያስፈልጉ ቋንቋዎች ከሆነ እነሱን እንዲለምዱ ወይም ደግሞ እንዲማሩ ማድረግ ትችላላችሁ ማለት ነው። ሌላ ስምንተኛ ለልጆቻቸው አስፈላጊ የሆነ
ነገር ወይም ደግሞ ስኪል ወይም ደግሞ ተግባር ምንድን ነው? የልጆቻቸውን የመንፈሳዊ ወይም ደግሞ የእሴት ሁኔታ የሚጨምሩ እንቅስቃሴዎች ላይ እንዲሳተፉ ማድረግ። ለምሳሌ አንዳንድ የቤተ ክርስቲያን የበጎ አድራጎት አገልግሎቶች ላይ ለምሳሌ እንዲሳተፉ ማድረግ፣ የተለያዩ ቻሪቲ ኦርጋናይዜሽኖች ላይ ቪዚት እንዲያደርጉ ማድረግ፣ አካባቢያቸውን እንዲያገለግሉ ማድረግ፣ የተቸገሩ ሰዎች እንዲረዱ ማድረግ፣ ይሄ በጣም ትልቅ ተግባር ነው ማለት ነው። ስለዚህ ለምሳሌ ልጆቹ ከአቅም ለምሳሌ ትምህርት ቤት የደረሱ ትላልቅ ልጆች ከሆኑ ደም በመለገስ ሊሳተፉ ይችላሉ። ከአቅማቸው ደግሞ ለዛ ያልደረሰ ገና ህፃናት ከሆኑ ደግሞ በተለያዩ ቻሪቲ አይነት ኦርጋናይዜሽኖችን ቪዚት እንዲያደርጉ ወይም እንዲጎበኙ በማድረግ ልጆቹ በቃ በደንብ በስነ ምግባራቸው ታንጸው እንዲያድጉ ማድረግ ትችላላችሁ ማለት ነው።